አላለቀም። ጄኔሬተር የምትሉ ሰዎች አላችሁ። ጄኔሬተር አይባልም፣ ጄነሬተር ነው የሚባለው። ጄኔሬተር። ከዛ ሲጃራ ምንድነው? ጃ ምንድነው? ጃ የሚባል ነገር የለም። ሲጋራ ነው የሚባለው። እሺ። ከዛ ወይኔ እናቴ ቋግሜ የምትሉ ሰዎች አላችሁ። ምን ሊሰራ ነው እዚህ የመጣው? ምን ይሰራል? ቋግሜ ነው የሚባለው። እሺ። ከዛ ሀያት የምትሉ ሰዎች አላችሁ። ሀያት የሰው ስም ነው። እሺ። አያት ነው የሚባለው። ሀያት ከሆነ ሰው ለመጣራት ነው። ከዛ ሀብታም የምትሉ ሰዎች አላችሁ። ሀብታም የሚባል ነገር የለም፣ ሀብታም ነው። እውነቷን እኮ ነው። ግን አንዳንድ ሰው ከየት እንደሚያመጡት እራሱ አናውቅም። አሁን እኔ ባለፈውም ስትሰራ የነበረውን ቪዲዮዎች ምናምን እያየሁ ነበርና እንደዚህ የማይመስል ነገር ነው የምታወራው። ጄሪ ካለ ማለት ጄሪ የሆነ የሚጠሩበት እንትን አላቸውና አክሰንት አላቸውና ከየት እንደመጣ የኛም ጥያቄ ነው። እነዚህ ነገሮች ግን እንደኔ አመለካከት ይመስለኛል አዲስ አበባ ላይ ከብዙ ክልል ነው ሰው የሚመጣው። ከየትኛውም የኢትዮጵያ አቅጣጫ ሰው ይመጣልና ሰው የሆነ ፈርስት ላንጉጃቸው አይደለም ሰከንድ ላንጉጅ ሲሆን ከባድ ነው። ስለዚህ ይሄን ያክል መፍረድም አንችልም። ደግሞ ቢያስተካክሉን ደግሞ አይከፋም ነው።